ተነስቷል ጌታ ተነስቷል ተነስቷል ክርስቶስ ተነስቷል ከሙታን መሃል የለም ክርስቶስ ተነስቷል ከሙታን መሃል የለም ክርስቶስ ተነስቷል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዘመነ ትንሣኤ የትንሣኤ ሳምንት ተነስቷል ጌታ ተነስቷል ተነስቷል ክርስቶስ ተነስቷል ከሙታን መሃል የለም ክርስቶስ ተነስቷል ከሙታን መሃል የለም ክርስቶስ ተነስቷል። ትንሣኤ የሚለው ቃል የግዕዝ ቋንቋ ነው። መገኛ ቃሉም ተንሥአ ወይም ተነሳ የሚለው ግስ ይሆናል። ትንሣኤ ማለት ታዲያ መነሳት፣ አነሳስ፣ አዲስ ሕይወት ማግኘት ማለትን ያመለክታል። ትንሣኤ በሊቃውንተ ቤተ ክርስቲያን በየመልኩ በየአይነቱ ሲተረጎም 5 ክፍል አለው። አንደኛው ትንሣኤ ሕሊና ነው። ይህም ማለት ተዘክሮተ እግዚአብሔር ነው። ሁለተኛውም ትንሣኤ ልቡና ነው። የዚህም ምስጢሩ እግዚአብሔርን መስማትና በንስሐ እየታደሱ በሕይወት መኖር ነው። ሦስተኛው ትንሣኤ ለጊዜው የሙታን በሥጋ መነሳት ይሆናል፣ ነገር ግን ድጋሚ ሞት ይከተለዋል። አራተኛው ትንሣኤ የክርስቶስ በገዛ የባሕሪ ሥልጣኑ ሞትን ድል አድርጎ መነሳት ነው። አምስተኛውና የመጨረሻው የትንሣኤ ደረጃም የባሕሪ አምላክ የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ መሠረት ያደረገ ትንሣኤ ዘጉባኤ ነው። ይህም ከዓለም ሕልፈት በኋላ ሰው ሁሉ እንደየሥራው ለክብርና ለውርደት ለጽድቅና ለኩነኔ በአንድነት የሚነሳው የዘላለም ትንሣኤ ይሆናል። ወደ ተነሳንበት ዓላማ ስንመለስ የትንሣኤ በዓል በቃሉም ምስጢር በይዘቱም ስለሚመሳሰሉ ጥላው ምሳሌውም ስለሆነ ፋሲካ ተብሎ ይጠራል። ፋሲካ ማለት በዕብራይስጥ ቋንቋ ፌሳህ፣ በጥር በግሪክኛው ስሃ ይባላል። ይህም ወደ እኛው ግዕዝና አማርኛ ቋንቋችን ሲመለስ ፍስህ፣ ዕድወት፣ ማዕዶት፣ በዓለ ናዕት፣ የቂጣ በዓል፣ እየተቸኮለ የሚበላ መሥዋዕት፣ መሻገር፣ መሸጋገር ማለት ነው። ነጮቹ በእንግሊዝኛው ሶቨር ይሉታል። የዚህም ታሪካዊ መልእክቱ በዘመነ ኦሪት ይከበር የነበረው በዓለ ፋሲካ እስራኤል ዘሥጋ ከግብፅ የባርነት ቀንበር ወደ ነፃነት የተላለፉበት፣ ከከባድ ሐዘን ወደ ፍጹም ደስታ የተሸጋገሩበት በዓል ነው። በዚህ ኦሪታዊ ምሳሌ በዓል አሁን አማናዊው በዓል ወይም ትንሣኤ ተተክቶበታል። ፋሲካ በዓለ ትንሣኤ በዘመነ ሐዲስ እስራኤል ዘነፍስ የሆኑት ምእመናነ ክርስቶስ ትንሣኤውን የሚያከብሩበት ዕለት ሆኖ በእርሱ ትንሣኤ ከኀጢአት ወደ ጽድቅ፣ ከሐሳር ከውርደት ወደ ክብር፣ ከጠላት ሰይጣን አገዛዝ ወደ ዘለዓለማዊ ነፃነት፣ ካደፈ ከጎሰቆለ አሮጌ ሕይወት ወደ አዲስ ሕይወት የተሻገሩበት ታላቅ መንፈሳዊ የነፃነት በዓል ነው። ክርስቲያኖች የትንሣኤን በዓል በታላቅ ደስታና መንፈሳዊ ስሜት ያከብሩታል። ስለዚህም ከበዓላት ሁሉ የበለጠ ሆኖ ይታያል። መድኃኒታችን ሞትን በሞቱ ድል መትቶ ስሙና መቃብርን አጥፍቶ በሥልጣኑ የተነሣው መጋቢት 29 ቀን በ34 ዓመተ ምህረት እንደሆነ ታሪክ ቤተ ክርስቲያን ያስረዳል። የትንሣኤ በዓል መከበር የጀመረው በቅዱሳን ሐዋርያትና በሰብዓ አርድዕት ኋላም በየጊዜው በተነሱ ተከታዮቹ ምእመናን ነው። ድምቀቱና የአከባበር ሥርዓቱ ይበዛ ይቀነስ እንደሆነ እንጂ መከበሩ ተቋርጦ አያውቅም። እንኳን ለብርሃነ ትንሣኤው ታዲያ አደረሰን። ከትንሣኤ እሁድ ቀጥለው ያሉት ዕለታት ሰሙነ ፋሲካ ወይም ትንሣኤ እየተባሉ የየራሳቸው ምስጢራዊ ስያሜ ያላቸው። ይኸውም ሰኞ ጌታችን በሞትና ትንሣኤው ነፍሳትን ከሲኦል አውጥቶ ወደ ገነት አሻግሮ ለማስገባቱ መታሰቢያ ሆና በዕለተ ሲኦል ማዕዶት ትባላለች። ዮሐንስ 19:18፣ ሮሜ ምዕራፍ 5 ቁጥር 10። የዳግም ትንሣኤው ማግስት ያለችው ግን ገበሬው ወንዶቹ እርሻ ቁፋሮን፣ ንግዱን፣ ተግባረ ዕዱን ሁሉ፣ ሴቶቹ ወፍጮውን፣ ፈትሉን፣ ስፌቱን የሚጀምሩባት ዕለት ስለሆነች እጅ ማሟሻ ሰኞ ትባላለች። ማክሰኞ የትንሣኤው ዕለት እሁድ ማታ ጌታችን በዝግ ቤት ገብቶ ለሐዋርያት ሲገለጽ ቶማስ ሐዋርያ አልነበረም። ኋላ ከሄደበት ሲመጣ ሌሎቹ ሐዋርያት ትንሣኤውን ቢነግሩት እኔ ሳላይ አላምንም በማለቱ በዚህ ጥያቄው መሠረት በሳምንቱ ጌታችን በድጋሚ ስለተገለጸ ለዚህ መገለጹ መታሰቢያ ሆና ዕለቲቱ በቶማስ ተሰየመች። ዮሐንስ ምዕራፍ 20 ቁጥር 24። ረቡዕ ከሞተና ከተቀበረ 4 ቀን በኋላ ከመቃብር ጠርቶ ላስነሳው አልዓዛር መታሰቢያ የእርሱንም መነሳት በማየት በጌታችን ብዙ ሕዝብ ስላመነበት ቀኒቱ አልዓዛር ተብላ ትታሰባለች። ዮሐንስ ምዕራፍ 11 ቁጥር 38።
ሐሙስ የአዳም ተስፋው የተፈጸመለት ከነ ልጅ ልጆቹ ወደ ቀደመ ገነት ክብሩ ለመግባቱ መታሰቢያ ሆና የአዳም ሐሙስ ተብላ ትከበራለች። ሉቃስ 24 ቁጥር 25። አርብ በክርስቶስ ደም ተዋጅታ በተመሠረተችው ቅድስት ቤተ ክርስቲያን ታላቅ መታሰቢያ በመሆኗ በሰሙነ ፋሲካው ያለችው አርብ ቤተ ክርስቲያን ተብላ ትጠራለች። ማቴዎስ 26 ቁጥር 26፣ የሐዋርያት ሥራ ምዕራፍ 20 ቁጥር 28። ይህች ዕለትም እንደ ዕለተ ሐሙስ 3 ስያሜዎች አሏት። ይኸውም አንደኛው ከሆሳዕና ቅዳሜ በፊት ያለችው አርብ የጌታችን 40ው ጾም የሚፈጸምባት የጾመ ድጓው ቁመትም የሚያበቃባት በመሆኗ በቤተ ክርስቲያን ተጽኢኖ ስትባል፣ በሕዝቡም ዘንድ በሕማማትና ሰሞነ ትንሣኤው ከባዱን ሥራ ስለሚያቆምባት የወፍጮ መድፊያ የቀንበር መስቀያ ትባላለች። ሁለተኛውም በመጀመሪያ የሰው አባትና እናት አዳምና ሔዋን ስለተፈጠሩባት ኋላም በአዲስ ኪዳን ጌታችን ለቤዛ ዓለም መከራ ተቀብሎ ስለተሰቀለባትና የማዳን ሥራውን ስለፈጸመባት ዕለተ ስቅለት አማናዊቷ አርብ ትባላለች። ሦስተኛውም ይኸው በሰሙነ ትንሣኤው ያለችው ደግሞ ቤተ ክርስቲያን ትባላለች ማለት ነው። ቀዳሚት ደግሞ በሰሙነ ፋሲካው ያለችው ቀዳሚት ሕዝቡ ከአንዳንዱ በስተቀር ገበያ እንኳን ስለማይገበይባት የቁራ ገበያ፣ የገበያ ጥፊያ ስትባል፣ በቤተ ክርስቲያን ግን በዘመነ ሥጋዌው በገንዘባቸውና ጉልበታቸው ላገለገሉት በስቅለቱ ዋይ ዋይ እያሉ እስከ ቀራንዮ ለተከተሉት የትንሣኤው ዕለት ገና ከሌሊቱ ወደ መቃብሩ ሽቱና አበባ ይዘው በመገስገሳቸው ትንሣኤው ከሁሉ ቀድሞ ለተገለጸላቸው ቅድሳት አንስት መልካም መታሰቢያ ሆና አንስት ተብላ ትጠራለች። ሉቃስ 23 ቁጥር 27፣ ማቴዎስ 25 ቁጥር 1። የዋናው ትንሣኤ ሳምንት እሁድ ዳግም ትንሣኤ። በዚህች ሰንበት ከላይ እንደተጠቆመው የትንሣኤው ዕለት ጌታችን ለቅዱሳን ሐዋርያት በዝግ በር ገብቶ በመካከላቸው ተገኝቶ ሰላም ለሁላችሁ ይሁን ብሎ ትንሣኤውን ሲገልጽላቸው ሐዋርያው ቶማስ አልተገኘም ነበር። በኋላ ከሄደበት ሲመጣ የጌታችንን መነሳትና እንደተገለጸላቸው በደስታ ሲነግሩት በኋላ እናንተ አየን ብላችሁ ልትመሰክሩ ልታስተምሩ፣ እኔ ግን ሰምቻለሁ ብዬ ልመሰክር ላስተምር አይሆንም፣ እኔም ካላየው አላምንም በማለቱ የሰውን ሁሉ ይልቁንም ደግሞ የመረጣቸው ወዳጆቹን የልብ ሐሳብ ምክንያቱን ለይቶ የሚያውቀው ቸርነቱ ወሰን የሌለው የባሕርይ አምላክ መድኃኔ ዓለም ክርስቶስ ልክ እንደ መጀመሪያው ትንሣኤ ዕለተ አበው ሐዋርያት በአንድነት በተዘጋ ቤት እንዳሉ በሩን ሳይከፍት ገብቶ ሰላም ለሁላችሁ ይሁን በማለት በመካከላቸው ቆመ። ቶማስንም ያመንክ እንጂ ተጠራጣሪ አትሁን፣ እነሆ የተቸነከሩ እጆቼንና እግሮቼን የተወጋ ጎኔንም ናና እይ ብሎ አሳየው። እርሱም ምልክቱን በማየቱ በመዳሰሱ ትንሣኤውንና አምላክነቱን እንደ ፍላጎቱ በመረዳቱ ጌታዬ አምላኬ ብሎ መስክሮ አመነ። እንግዲህ ይህ የትንሣኤው ምስጢር ለሁለተኛ ጊዜ ለሐዋርያት የተገለጠበት ዕለት ስለሆነ ዳግም ትንሣኤ ተብሎ ሰንበቱ ይጠራበታል፣ ይከበርበታል። ዮሐንስ ምዕራፍ 20 ቁጥር 24። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ተነስቷል፣ ጌታ ተነስቷል፣ ተነስቷል፣ ክርስቶስ ተነስቷል፣ ከሙታን መሃል የለም፣ ክርስቶስ ተነስቷል፣ ከሙታን መሃል የለም፣ ክርስቶስ ተነስቷል። መቃብርተኛ ሦስት ቀን ሦስት ሌሊት ሞትን አሸንፎ የዓለም መድኃኒት ብርሃን ተጎናጽፎ ይኸው ተነሳልን። ሞትን አሸንፎ መውጊያው ሰባብሮ ተነስቷል ክርስቶስ ጠላትን መዝብሮ። ተነስቷል ጌታ ተነስቷል፣ ተነስቷል ክርስቶስ ተነስቷል፣ ከሙታን መሃል የለም፣ ክርስቶስ ተነስቷል፣ ከሙታን መሃል የለም፣ ክርስቶስ ተነስቷል፣ ተነስቷል። በሞት ያሸለበ ትሑት ባለጸጋ የትንሣኤው በኩር አልፋና ኦሜጋ
ሥጋን ተጎናጽፎ እሁድ በማለዳ ማይተሙ ተፈታ ድንጋዩም ለቀቀ ሲኦልም ተሻረ ዲያብሎስ ወደቀ። ተነስቷል ጌታ ተነስቷል ተነስቷል ክርስቶስ ተነስቷል ከሙታን በአገኘም ክርስቶስ ተነስቷል ከሙታን በአገኘም ክርስቶስ ተነስቷል ተነስቷል ሞትና መውጊያውን ከጥልቁ ጣለልን የልባችን መብራት ይብራ ለአምላካችን ወተንሥአ እመን ሲኦል ተሻረልን ትንሣኤው ልዩ ነው የመከራን ቀንበር ከእኛ ርቆልናል የሞትን ኃይል ሰብሮ ጌታችን ተነስቷል ተነስቷል